ሰብል እንዴት ለመጨረሻ ለምን በእኔ ምክንያት ነው ከጆኒ ጋር ጸብ ውስጥ እንዴ ሰብል እንዴት ለመጨረሻ ይቅርታ ለምን በእኔ ምክንያት ነው ከጆኒ ጋር ጸብ ውስጥ እየገባክ ያለከው ባንቺ ምክንያት አይደለም በሷ ለመረጋጋት ነው ከሱ ጋር ብዙም አይደለንም ለምንም ፍቃደኛ አይደለም እንደተሳሳመን ነው እያሰበ ያለው አንቺ ነው ጉዳሽ እንጂ እንዴትም ቢያስብ ለኔ ግድ አይሰጠኝም ኤላ በድጋሚ ጸብ ውስጥ እንድትገቡ አልፈልግም እሱ ካልደረሰብኝ አልደርስበትም በሐሳቡ ከጸና መጋጨታችሁ አይቀርም እና እውነቱን ከመናገር ውጭ ምን ማድረግ እንችላለን ኤላ እንድትጎዳ አልፈልግም ሁሌ በቀረብኩ ቁጥር ችግር ነው ይዤ እየመጣ ያለሁት እና ፈተና የበዛበት ፍቅር እኮ ጥሩ ነው አትቀልድ አልቀለድኩም ትናፍቀኛለህ ግን ደግሞ በቃ እንድትጎዳብኝ ስለማልፈልግ ልርቅ ግድ ነው እንዴ ሁለት የገነትና የሲኦል ያክል ርቀት ያላችሁን ነገሮች እኮ ነው እየነገርሽኝ ያለሽው ትናፍቀኛለህ ጋንታ አጠገብ መሆን አልችልም እኔም በሁለቱ መሀል ሆኜ እየተሰቃየሁ ነው ግን ደግሞ በዚህ ሰዓት ካንተ ደህንነት በላይ የሚበልጥ ነገር የለም ቆይ ለምን የሚመጣውን አንጋፈጠው በጭራሽ እንደሱ አይነት አደጋ ውስጥ ሆኜ ደስታ ማጣጣም አልችልም እና ወሰነሻል አዎ ወስኛለሁ እሺ እኔ ከዚህ በላይ አላስጨነቅሽም ግን ደግሞ ከፈለግሽኝ በየትኛው ሰዓት አለሽ አመሰግናለሁ እሺ ደም አስይበትሽ ምናልባት አንድ ቀን ከስጋት ይራቀ ደስተኛ ቀን እናሳልፋለን ምኑን ነበር ማስበበት ያው ከብርክት ይገለን ነገር ነግርሽል እስኪ ፈጣሪ ያውቃል ልክ ነሽ ሰው ያስባል ፈጣሪ ያሳካል ነው ይባሉ እኔ ደግሞ አስባለሁ በቃ እንግዲህ ሰላም ሁኚ